we are compatible by any means and by any chance. To tell the truth, Abiy is not compatible to me. It's not complete because first of all, I'm in a race. I'm Amhara. I'm from King of Kings. Maybe the people is laughed at my speech, but that's the truth. I'm from King of Kings. I know my grands, who they are. Okay? Abiy is not compatible to lead Ethiopia, and he's not compatible to Mota Garane because I'm the one intellectual of Amhara. I'm the real politician. I know Abiy. A lot of people followed him and they're going to hell. Hell, nigga. There is no change. He said we cannot change the constitution because of Amhara. Do you remember, guys? He disrespect Amhara. He don't care about Amhara. He teach Oromo. In Oromifa, Amhara is your enemy. That you have to be armed. That's why Abiy told his people. He's a racist. He's Muslim extremist. He's Wahhabist. Yes, I know. But people think my speech or talking like joke. But after 1 year and 6 months, Mota told us. Mota was real. Mota was አሁን የምናገረው ቀልድ ነው ይመስላል። አብይን የሚወዳደር ሰው በጣም ተራ መራገብ ያዘዋል። በእውነት ነው የምላቸው። በጣም መሀይም ነው። እየተነገሩ የሚወጣው ነው የሚያወራ እንጂ እንደ ቻርጅ ነው። ሞልተህ ትለቀዋለህ። የሚሞላው ዶክተር ሲጠፋ ደግሞ አይተዋል። ስለ ፍየል ያወራል፣ ስለ አሞራ፣ ስለ ጎመን ቆርጠ ብላ፣ ቀድሰ ብላ፣ ጎመን በምናምን ዳቦ በሙዝ ብላ። ይሄ አሁን ተራ አውቀው ዶክተሮች እስኪ እንልቀቀው ብለው ሳይመክሩ ሲቀሩ፣ ሲመክሩ ደግሞ አዋቂ ይመስላል። እንደዚህ ሆኖ ያለበት እንደዚህ ሆኖ ይላል። አብይ በጣም መሀይም ነው። እንደ አብይ ያለ እኔ በዚህ ዓለም ላይ እኔ በትምህርት ቤት አልፌ ያለው መሀይም እንደ አብይ አህመድ እንደ ሽመልስ አብዲሳ የሚባል ሰው አይቻልም። ሰራውበት ራዲክልስ በእውነት ሶሳል እኔ አማራው እንዴት ይህን ሰውዬ ደግፎ ነግራቸዋለሁ ሲመጣ ሂዝ ዋን ኦፍ ስቱፒድ ኢዲየት ብያቸው። ይሄ ዝም ብሎ ሂዝ ወያኔ ስሞል ወያኔ ብያቸው ነበር። ትንሹ ነው ስሞል ወያኔ ይባላል። በጣም ስሞል የሆነው ወያኔ ብዬ ነበር እና ቀመሳቸው። ድሮን አንድ እናት አማራ ገበሬ እንደ እናት ሲቆርጠ ላክለት እየሞቃችኋት ነው ድሮኗ አሻጋሪ ብላ የተሰለፍኩ አማራ ብዬ ድሮኗ አንድ እናት ሙቀቷ ቦምቧ ቢም አንድ ጥሩ ናት። ራባስ አማራ እንዴት ነው ቦምቡ እየሞከው ነው ድሮኗን ምናምን ተለማመዷት። ተናግረናልኛ ማለት እማቀዳለሁ ብዬ እንደዚህ ያለ ስትናገር ምን ብያችሁ ነበር? ታዩታላችሁ ሁሉ ነገር ይሆናል። ህዋትም ተመልሶ ይመጣል። እኔ በሚዲያ ላይ ወጥቼ ቀልዳለሁ አላለም። የፋኖም ትግል ነግሬያቸዋለሁ። እቀልዳለሁ። የምቀልድበት ቀን ይመጣል። በጣም በቃ የተደበርኩበት ለምን እኔን እንደ ተራ ሰው እያየህ ስለማሰማ አማራ ኦሮሞ ቢሆን ኦሮሞ ማንኛውም ኦሮሞ ተነሱ ሲዋራ ጆሮ ነው የሚሰጥ። ይሄ ነገር እውነት ሊሆን ይችላል ብሎ ይቀበላል። ትግሬስ ኦሮ በለው አንድ ትግሬ ስታሊን የተባለ ደንቆሮ ሲናገር ቀጥሎ እንዲያስቆሮ የሚሰጥ። እኛስ ሰው ኮሜዲ ነው ተዋወረዳቸው እስከሆነ አጥልጥላ የኔ ዝም ብሎ እኮ ነው። ይሄንን ሂጃቡን ይመጣና ቡቡ ሲያረጋው እናቴ ገደለኝ፣ ዘረኞች ገደሉ፣ እንዴት እናድርግ የምንኖርበት ሀገር? እውነት ግን ታጥቀህ ተኩስ። አስረግጬ እየነገርኩ ነው። ድሮኗ እንዴት ናት ነው ሙቀቷ። እየሞቃችኋት ነው። የአማራ ገበሬዎች፣ የአማራ መምህራን እንዴት ነው? ፋኖስ እንዴት ነው? እየሞቃችኋት ነው። ገና ቀልድባለዋል እንጀው። ስለዚህ መሐመድ ፖለቲከኛ ነው እንጂ ሃይማኖት እና ፖለቲካ ነው። የአንድን ሀገር ቀድሞ ሄዶ አታሎ መያዝ ነው። ሀብት ንብረቱን ጠቅሎ መያዝ ነው። ያ ነው እየታየ ያለው እንጂ እስላም ሃይማኖት ነው ብሎ ኦርቶዶክሱ ምናምን ጴንጤው ራሱ ካመነ ተሳስታል። ጴንጤም ዝም ብሎ ነው ፖለቲካ መሳሪያ መሀይም ነው። ፊቱን አዝሮ የሚዞር ነው። ምናልባት ትንሽ ሃይማኖትም ትባሏች ኦርቶዶክስ ነው። የቆየ እምነት በጣም የጥንት ነው። በሺህ ዓመታት ነው ይሰራል። የኦርቶዶክስ ይሰራል። የእስላም አልሰራም። አንገት መቁረጥ ነው። ዓለም የረበሸውን እስላም
ግን እስራኤል የምትባል ጀግና ልጅ ቂጡን እየገረፈች ነው። አይጀግኒት እስራኤል አንድ ጎንደር የሚያክል ሀገር 37 እስላም ዙሪያውን መድኃኒዓለም እስላምን እኮ ከነ ሚድልስ በብሎኬት እኮ ነው እስከ ህፃኑ የሚቀሩ። ምንም ርህራሄ የላቸው። እስላም እስራኤል እና አሜሪካ ባይኖሩ አሜሪካን ወረው ካሪቢያን ሀገር ገብተው ዛሬ ባሪያ ነው። እስራኤል የምትባል መቼም የአምላክ ሀገር ነው። አስነሳቸው። እስራኤል ጠመንጃ ይሰራሉ፣ ኒኩለር ያብላላሉ። እንደው ጀቱ ከራዳር አልፎ ሄድና የሚያደርገው አይ እስራኤል ፍልስጤም ምናምን ተራ ናቸው። ኢራን የተባለን እኮ ከባድ ኒኩሌር የታጠቀ ቂጡን ገልብጦ ገርፎ የበተኑ እስራኤል እኔ አይላም እስራኤል እኔ ቅሰናም ሂጃብ ለባሽ ስላም ምንም አድናቆት የለም። ፈሳም ነው ዝም ብሎ ስኳሩን ይሄንን ምንድን ነው የአረብ ሀገራውን ብታየው ዝም ብሎ ይሄንን ኬክ ነው ሲበላል። በኋላ ኩላሊቱ ይፈነዳል። የአንዷን ሰራተኛ የአማራ ገበሬ አንዱን አሽልኮ ደግሞ ኦዳ አይደለ የአማራ ደማችን ተሸጥ ነው ተሽጣለች። ከዚያ ፌል ሲያደርግ ኩላሊቱ አንዱን እንድትቆም እንደው እግዚአብሔር ይስጥ። አንዳንዴ እንደው ከፈለጉት እባክህ ሸኛት ነበር ሁለቱን ኩላሊት ያሰራል። እነዚህ እኮ አረመኔ ናቸው። ኤርትራውያን እኮ በረሃ ላይ እኮ ሊሰንጥቀው የሚሸጡ ናቸው። አሁን የጽምዶ ፋኖ ነው ይሄን እየሰራ ነው። ኩላሊት ይነግዳል ከትግራዮች ጋር ሂውማን ትራፊኪንግ ማለት ነው። ይሳብ ከፍተኛ ገንዘብ አለ። አሁን የአማራ ፋኖ ወደ 4 ኪሎ መሄድ አልገባውም። ሰው ኦሮሞን እኮ ማርኮ ጨርሶታል። የአማራ ፋኖ ለምን እንዳይጠቃለች የራሱን አማራ እየሸጠ የአማራ ሴቶችን ወደ አረብ ሀገር እየሸጠ እኮ ነው ከጽምዶ ጋር ጽምዶንም ብለው ከኤርትራና ከትግራይ ጋር እየሸጡት ተመልከት። የአማራ ፋኖ ወደ 4 ኪሎ የሚሄድ አቅቶት እና እንዳይመስል ነሳ የሚባልብን ቁጭ ብለው ጎንደር እዚያ እነ ምሬ ወዳጁ ይሄን የሚሰሩት ጎጃም ላይ ማስተላለፍ ያለ ቁጭ ብሎ የአማራ ፋኖ የጽምዶ ጋር የሚሰራው ቁጭ ብሎ ገንዘቡን እየቆጠረ ነው። አረብ ሀገር ሁሉ ብር እየላከ ቺክ እኮ ከአረብ ሀገር አምጥቶ ቆሎ እየበላ ይተዋል። ቺኳ እንዴት ታምራለች አለ። ከየት ነው ያገኛ ግን ያፋን አጀግና ጫካ ውስጥ ቆሎውን በቆሎ የሚሻሽ አድርጎ ዝነጠው ደግሞ ካሊባባ ላይ እየገዛውን ጫማ አድርጎ ሰርደም ያደርጋል። እንዴት ያለች ነው